ሰላም ወደ ሀበሻ ጣዕም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ቻናላችንን ወዳችሁ ስለምትከታተሉን ሰብስክራይብ ስለምታደርጉን እጅጉን በጣም እናመሰግናለን። ዛሬ ደግሞ በአዲስና በሌላ ቪዲዮ መተናል። ዛሬ ደግሞ የማሳያችሁ የዳጣ አሰራር ነው። ዳጣን ለመስራት የሚያስፈልጉ ግብአቶች ነጭ ሽንኩርት እንዲሁም ሚጥሚጣ አረንጓዴው ማለት ነው። ከዛ ምንድነው ዘንጅብል ያስፈልጉናል። ኮረሪማ ካላችሁ ቀጣሉ፣ ከሌላችሁ ደግሞ ትንሽ ፓውደሯን እና ትንሽ ጨው፣ ትንሽ ዘይት አድርገን ጉደኛ ዳጣን እናዘጋጃለን ማለት ነው። እንግዲህ የሚያስፈልጉን ግብአቶች እነዚህ ናቸው። ተከታተሉን። የሚያስፈልጉን እንግዲህ እንደነገርኳችሁ ነጭ ሽንኩርት ያስፈልገናል። ሚጥሚጣ እንግዲህ እንዳቀረብኩላችሁ ማለት ነው። ከዛ ዘንጅቢል፣ ከዛ ደግሞ ትንሽ ዘይት ሳይበዛ ትንሽ ዘይት ያስፈልገናል። ከዛ ደግሞ ፓውደሩ እኔ ግሪኑ ስለሌለኝ ፓውደር ትንሿን ኮረሪማ ተጠቅሜያለሁ ማለት ነው። ማሽኑ ስትፈጩት ትንሽ እንዳያስቸግራችሁ ቆረጥ ማድረግ ግድ ነው። ትንሽ ማሽኑ ጋር ስታስገቡት ፓውደር ሆኖ እንዲፈጭላችሁ ወይም ድቅቅ እንዲል ትንሽ ቆረጥ ማድረግ ይጠበቅብናል። ከዛ እነዚህን ትንሽ በመክተፊያ ደቀቅ እናደርጋቸዋለን ማለት ነው። ምክንያቱም ማሽኑ ጋር ስናስገባው እኩል አይመጣም፣ ድቅቅ አይልም እኩል ማለት ነው። እንደዚህ ድቅቅ እናደርጋቸዋለን። ከደቀቀ በኋላ ማሽኑ ጋር ስናስገባው በጣም ነው የሚልመው፣ እኩል ሆኖ ይፈጭልናል ማለት ነው። ከዛ ቃሪያዎቹንም እንደዚህ እናደቃቸዋለን። ያው በተለይ ደግሞ አረብ ሀገር ያላችሁ እህቶቼ፣ ያው እኔም እዛ ስለነበርኩኝ ማለት ነው፣ ነጭ ሩዝ ብቻ ሲቀርብልን ወይም ስናዘጋጀው አይበላንም እና ዳጣ በጣም ነው ምግብ የሚያባላው። እንደኔ ደግሞ የሚያቃጥል ነገር የምትወዱ ካላችሁ ማለት ነው፣ እኔ በጣም የሚያቃጥል ነገር በጣም የምወደው እና እዛም ሆኜ እነዚህን ሚጥሚጣዎች በጣም ነው የምጠቀማቸው። ድክም ብሎን ምግብ ልንበላ ስንል ዝግት የሚያደርገን ነገር አለ። ግን እነዚህን ነገር ስንጠቀም የእውነትን በጣም ነው ምግብ የሚያባሉን። በእንደዚህ መልኩ ከተፈዋለሁ ማለት ነው። ምክንያቱም ማሽን ስናስገባው እኩል ሳይዝ ይመጣል፣ ድቅቅ ነው የሚለው። ነጭ ሽንኩርቶችንም እንደዚህ ስናደቃቸው አሪፍ ይሆናሉ። ሲፈጭ በጣም ነው የሚለመው ማለት ነው። ማሽናችን ጋር የመጣበቅ ነገር አያመጣም። ከዛ ደግሞ ውሃ እንድጨምረን አሁን አይፈጭን ሲል ይሄ እንደዚህ ድቅቅ ካላለ ማሽኑ ጋር የመላከክ ጸባይ ያለው፣ ያው የብዙ ጊዜ ስለማዘጋጅ ነው። እንደዚህ ሆኖ ግን ትንሽ ዘይት፣ ጨው፣ ቅመማ ቅመሞችን ካደረግንበት ውሃ ሳንጨምርበት በራሱ ጊዜ ይልማል ማለት ነው። ውሃ ባይጨመርበት ጥሩ ነው፣ ምክንያቱም የራሱ ጣዕም ሲኖር ደስ ስለሚል ማለት ነው። ከዛ እንደዚህ ይደቃል። ነጭ ሽንኩርትንም በእንደዚህ መልኩ አድቅቄዋለሁኝ። ከዛ ደግሞ ዘንጅቢሉን ማለት ነው። ዘንጅቢሉን በእንደዚህ ድቅቅ ብናደርገው አሪፍ ነው። እኔ ነኝ ያለ ጉደኛ ዳጣ ነው የምናዘጋጀው። ሳይዝ እናንተ ብዙ ማድረግ ትችላላችሁ፣ ትንሽ ማድረግ ትችላላችሁ። ቶሎ ለማዘጋጀት ከፈለጋችሁ ትንሿን አድርጉ፣ ትንሿን ማድረግ ትችላላችሁ። አንዴ ደግሞ ማዘጋጀት ከፈለጋችሁ ነጭ ሽንኩርቱንም ዘንጅቢሉንም ቃሪያዋንም በብዙ ገዝታችሁ አንድ ያዘጋጅታችሁ ፍሪጅ ውስጥ እያደረጋችሁ መጠቀም ትችላላችሁ። ግን እኔ ትንሽ ማዘጋጀት፣ አንዳንዴ ፍሪጅ ውስጥ ብዙ ጊዜ ከማቆየት ትኩሷን ማዘጋጀት የተሻለ ይመስላል። ከዛ ነኝ ሁሉንም እዚህ ጋር እንዳልኳችሁ ፓውደር ኮረሪማ አለኝ፣ እዚች ጋር ዘይት አለችኝ። ከዛ ደግሞ እዚህ ጋር ምን አለኝ? ጨው
ይሄው ጨው አለኝ። እንግዲህ ግብአቶቹ እነዚህ ናቸው። በአንድ ላይ አደርጋቸውና ማሽኔ ውስጥ አድርጌ እፈጫቸዋለሁ ማለት ነው። እሺ ውዶችዬ እንግዲህ ዳጣዬ በዚህ መልኩ ፈጭቼ አዘጋጅቼዋለሁ ማለት ነው። የኔ ትንሽ ነጭ ሽንኩርቱ በዛ ትላለች፣ ግን እናንተ እንደ ምርጫችሁ እና ደግሞ ኮረሪማውን በፓውደር ስለተጠቀምኩት ነው። ኮረሪማውን ፍሬሹ ካላችሁ ቅጠሉን ስትጠቀሙት በጣም ነው ግሪን የሚያደርገው ማለት ነው። ቲማቲም መጠቀም ትችላላችሁ። እንደ ፍላጎታችሁና እንደምትፈልጉት አድርጋችሁ ማዘጋጀት ትችላላችሁ። የኔ ዳጣ በእንደዚህ መልኩ አዘጋጅቼዋለሁ። በጣም ትወዱታላችሁ። ቤታችሁ ቀለል ባለ ግብአት ማዘጋጀት ትችላላችሁ። ከዛ እቃ አለችኝ። በእቃዬ እንግዲህ ትንሽ ዘይት አድርጌ ፍሪጅ ውስጥ አስቀምጠውና በሚያስፈልገኝ ሰዓት እያወጣሁኝ መጠቀም እችላለሁ ማለት ነው ውዶችዬ። እናንተም እንደዚህ አድርጋችሁ ማዘጋጀት ትችላላችሁ። በቤታችሁ ደግሞ ምግብ በጣም የሚዘጋችሁ መመገብ የማትችሉ ሚጥሚጣ እንደኔ አፍቃሪ ሆናችሁ እቃዬ እጃት ይቺ አለች። ከዛ እንደዛ አስገባታለሁ ውዶችዬ። ከዛ ትንሽ ዘይት ጨመር ታደርጉና ፍሪጅ ውስጥ አድርጋችሁ ትጠቀማላችሁ ማለት ነው። ውድ ቤተሰቦቼ ሰብስክራይብ፣ ኮሜንት፣ ላይክ በማድረግ አበረታቱኝ። ስራዬን ከወደዳችሁ ደግሞ ሼር በማድረግ እንግዲህ ይቺ ነች። ያው በእንደዚህ ሁኔታ አስቀምጫታለሁ። እኔ ያው ቶሎ ቶሎ ማዘጋጀት ስለምፈልግ ለዛ ነው ብዙ ያላደረኩት። ዘይት ትንሽ ጠብ አደርግበታለሁ ከላይ እንዳይበላሽ ማለት ነው። ከዛ በምትፈልጉ ሰዓት ከፍሪጅ ውስጥ እያወጣችሁ መጠቀም ትችላላችሁ። በተለይ ደግሞ የአረብ ሀገር እህቶቼ ቶሎ ማዘጋጀት ስለማትችሉ እናንተ ስራ ስለሚበዛባችሁ አዘጋጅታችሁ ፍሪጅ ውስጥ አስቀምጣችሁ ምግብ እምቢ በሚልባችሁ ሰዓት፣ ዝግት በሚያደርግባችሁ ሰዓት ይችን ትንሽ ትንሽ እያደረጋችሁ ተጠቀሙ። ስራዬን ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ በማድረግ አበረታቱኝ። የዛሬው ቪዲዮዬ ይሄን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። አበረታቱኝ። ቸርን ሰንብት።